በየቀኑ ብዙ ሰዎች የሚጠይቁኝ አንድ ትልቅ ጥያቄ አለ። ወንድም በኦንላይን ገቢ ማግኘት እፈልጋለሁ፣ ነገር ግን የቪዲዮ ኤዲቲንግ፣ ዌብ ዲዛይን ወይም የፕሮግራሚንግ ክህሎት የለኝም። በዛ ላይ ደግሞ የራሴን ፖርትፎሊዮ አዘጋጅቼ ከደንበኛ ጋር የመደራደር ልምድ የለኝም። በእውነት ያለምንም ልምድና በቀላሉ በስልክ ወይም በኮምፒውተር ገቢ ማግኘት የምንችልባቸው መንገዶች አሉ? መልሱ አዎ በእርግጥ አለ። በዛሬ ቪዲዮ ምንም አይነት የላቀ ቴክኖሎጂ እውቀት ወይም ልዩ ክህሎት ሳይጠይቅ በትርፍ ሰዓት ብቻ በመስራት ገቢ ማግኘት የምንችልባቸው 3 እጅግ በጣም ቀላልና አስተማማኝ ፕላትፎርሞችን በዝርዝር እንመለከታለን። በእያንዳንዱ ፕላትፎርም ላይ ስራው በትክክል ምን እንደሆነ፣ አካውንት እንዴት እንደሚከፈት፣ ስራዎችን እንዴት እንደምንሰራ፣ የሰራነው ገንዘብ እንዴት ማውጣት እንደምንችል ሙሉ ማብራሪያ እሰጣለሁ። ስለዚህ ምንም ነገር እንዳያመልጣችሁ እስከ መጨረሻ አብራችሁ ቆዩ። አሁን ቪዲዮውን ላይክ በማድረግ ጀምሩ። እሺ ወደ አንደኛውና በጣም ትልቅ አቅም ወዳለው ፕላትፎርም እናልፋለን። ይህ ፕላትፎርም ሪሞቴክስ በአሁኑ ወቅት አውትላየር ኤአይ በመባል ይታወቃል። ስራው በትክክል ምንድን ነው? የአርቲፊሻል ኢንተለጀንስ ሞዴሎችን ለምሳሌ ቻትጂፒቲ ወይም ሌሎች ሲስቴሞችን የሰው ጥያቄ በትክክል ለመመለስ በሰው ልጅ መታረምና መሰልጠን አለባቸው። የዚህ ፕላትፎርም ዋና ስራ ዳታ አኖቴሽን ወይም ሁማን ፊድባክ ይባላል። ለማብራራት ያህል ኤአይ 2 የተለያየ መልሶችን ያዘጋጃል። እናንተ የምታደርጉት 2 መልሶች አነጻጽራችሁ የትኛው መልስ ይበልጥ ትክክልና ስነ ምግባር ያለ ነው የሚለውን መምረጥና ምክንያታቸውንም በጥቂት ቃል መጻፍ ነው። ወይም ደግሞ አንድ ምስል ተሰጥቷችሁ በዛ ምስል ላይ ይታያል የተባለውን ነገር መኖሩን ማረጋገጥ ነው። መጀመሪያ ወደ አውትላየር ኤአይ ወይም remotex.com ዌብ ትሄዳላችሁ። ሳይን አፕ የሚለውን በመጫን በጂሜል አካውንታችሁን ትመዘግባላችሁ። ቀጥሎ ማንነታችሁን ለማረጋገጥ አይዲያ ቬሪፊኬሽን፣ ፓስፖርት ወይም የቀበሌ መታወቂያ እንድታሳዩ ይጠይቃቸዋል። ይህ የሚደረገው ህጋዊ ሰው መሆናችሁን ለማረጋገጥ ነው። ከተመዘገባችሁ በኋላ ወዲያውኑ ወደ ከባድ ስራ አትገቡም። ፕላትፎርሙ አጭርና ነፃ ማሰልጠኛ ቪዲዮዎችንና ጽሁፎችን ይሰጣቸዋል። ስልጠናውን ከጨረሳችሁ በኋላ አጭር ምዘና ፈተና ትሰራላችሁ። ጥያቄዎቹ ካለፋችሁ በቀጥታ ወደ ዳሽቦርዳችሁ ስራ መግባት ይጀምራል። ሪሞቴክስ ክፍያው የሚፈጸመው በሰዓት ወይም በተሰራው ፕሮጀክት ብዛት ነው። የሰራችሁትን ገንዘብ በየሳምንቱ ሮብ ወይም ሐሙስ በቀጥታ ወደ ፔፓል ወይም ኤርቲኤም አካውንታችሁ ይላካል። ሁለተኛ ፕላትፎርም ደግሞ ኮምፒውተር የሌላችሁ በስልክ ብቻ መስራት የምትፈልጉ ሰዎች እጅግ በጣም የምትወዱት ነው። እሱም ቶሊካ ኤአይ ይባላል። ስራው በትክክል ምንድን ነው? ቶሊካ በጣም አጫጭር ስራዎችን ያቀረበ ፕላትፎርም ነው። እዚህ ለሚሰጠው ስራ ከ1 እስከ 3 ደቂቃ ብቻ የሚወስድ ነው። ለአብነት ያህል የፍለጋ ውጤቶችን ማረጋገጥ። አንድ ሰው ጎግል ላይ ቀይ ጫማ ብሎ ሲፈልግ የወጣው ምስል በእርግጥ ቀይ ጫማ ነው ወይስ አይደለም የሚለውን የስ ወይም ኖ ብሎ መመለስ ነው። የድምፅ ጥራት ማረጋገጥ። የተቀረጸው አጭር ድምፅ ሰምቶ ድምፁ ግልጽ ነው ወይስ ጫጫታ አለበት የሚለውን መምረጥ። በአካባቢያችሁ ያለው የሱቅ ወይም የቦታዎች ፎቶ አንስታችሁ መላክ። የአጠቃቀም ወይም የምዝገባ ሂደቱን በተመለከተ በስልካችሁ አንድሮይድ ወይም አይፎን ላይ ቶሊካ የሚለውን አፕሊኬሽን ከፕሌይ ስቶር ወይም አፕ ስቶር ታወርዳላችሁ። በስልክ ቁጥራችሁ ወይም በኢሜይላችሁ አካውንቱን ትከፍታላችሁ። ቋንቋ ስትመርጡ እንግሊዘኛ ወይም የምትችሉት ተጨማሪ ቋንቋ ትመርጣላችሁ። ስራዎችን እንዴት እንሰራለን? አፑን እንደከፈታችሁ በርካታ የስራ ዝርዝሮች ይታያል። እያንዳንዱ ስራ ጎን ላይ የሚያስገኘው ክፍያ መጠንም ተጽፏል። ስራው ከመጀመራችሁ በፊት ኢንስትራክሽን የሚለውን በመጫን የ1 ደቂቃ መመሪያ ታነባላችሁ። መመሪያውን ከተከተላችሁ ስራውን ሰርታችሁ ስታጠናቁ ገንዘብ ወዲያውኑ ወደ አካውንታችሁ ይገባል። ከቶሊካ ላይ ገንዘብ ለማውጣት አነስተኛ መጠን በጣም ዝቅተኛ ነው። $1 ጀምራችሁ ማውጣት ይቻላል። ገንዘባችሁን በፓይነር ወይም በሌሎች የክፍያ አማራጮች በቀላሉ ማውጣት ትችላላችሁ። ሶስተኛና በዓለም አቀፍ ደረጃ በብዙ ሚሊዮነሮች የሚቆጠሩ ሰራተኞች ያሉና አስተማማኝ ፕላትፎርም ክሊክወርክ ይባላል። ክሊክወርክ የተለያዩ ድርጅቶች የሚያቀርባቸውን ዳታ ኢንተር፣ ዌብ ሪሰርች፣ አፕ ቴስት፣ ሰርቬይ ስራዎችን ያዘጋጃል። በተጨማሪም ክሊክወርክ ዩኒቨርሳል ሁማን ሪሊቫንስ ሲስተም ጋር የተሳሰረ በመሆኑ ማይክሮሶፍት ዌር የፍለጋ ኢንጂን የሚያቀርባቸውን ትላልቅ የፍለጋ ማስተካከያ ስራዎችን በከፍተኛ ክፍያ መስራት የሚያስችል እድል ይሰጣል። ለመመዝገብ ወደ clickwork.com በማሄድ ሬጂስትሬሽን አስ ክሊክወርክ የሚለውን ትመርጣላችሁ። የግል መረጃችሁንም የምትችሉትን ቋንቋ ትሞላላችሁ። አካውንታችሁ ከተከፈተ በኋላ አሰስሜንት የሚለው ክፍል ትገባላችሁ። እዚህ ጋር የሚሰጠው አጫጭር የእንግሊዘኛ ቋንቋና የንባብ ማረጋገጫ ፈተናዎችን ማለፍ ያስፈልጋል።
ፈተናዎችን ካለፋችሁ በኋላ ከፍተኛ ክፍያ የሚያስገኘውን ዩኒቨርሳል ሁማን ሪሊቫንስ ሲስተም ስራዎችን ይከፍትላችኋል። ስራዎችን እንዴት መስራት ይቻላል? በኮምፒውተራችሁ ዌብሳይት ላይ ወይም በስልካችሁ ክሊክ ወርክ አፕሊኬሽን በመጫን መስራት ትችላላችሁ። በየቀኑ አዳዲስ ስራዎች ወደ ዳሽቦርዳችሁ ስለሚመጣ የሚመጣችሁንም መርጣችሁ መስራት ትችላላችሁ። ክሊክ ወርክ ክፍያውን በየሳምንቱ ወይም በየሁለት ሳምንቱ በፓይነር ወይም በቀጥታ ባንክ ትራንስፈር ያካሂዳል። ለማጠቃለል ያህል በኦንላይን ገቢ ለማግኘት የግድ የተወሳሰበ የቴክኖሎጂ ክህሎት ሊኖራችሁ አይገባም። ዛሬ የተመለከትናቸው 3 ፕላትፎርሞች ሪሞት ታክስ፣ ቶሊካ ኤአይ እና ክሊክ ወርኬር ያለምንም ቅድመ ልምድ ስራ ለማስጀመር የሚያስችሉ ምርጥ አማራጮች ናቸው። ውጤታማ ለመሆን እነዚህ 3 ነገሮችን እንዳትረሱ። መመሪያዎችን በጥንቃቄ አንብቡ። እነዚህ ፕላትፎርሞች የሚፈልጉት ትክክለኝነትን ነው። ስለዚህ አትቸኩሉ። መጀመሪያ ጥቂት ቀናት ስራዎችን በመላመድ እና አካውንታችሁን በማሳደግ ላይ አትኩሩ። ስትመዘገቡ ትክክለኛ ስማችሁን፣ መረጃዎችን ተጠቀሙ። ምክንያቱም ክፍያ ስታወጡ የማንነት ማረጋገጫ ስለሚጠይቅ። ከነዚህ ከ3ቱ ፕላትፎርሞች የትኛው ይበልጥ ተመቻችሁ? የመጀመሪያ አካውንት አከፋፈትና አሰራሩን ከዜሮ ተነስቼ በቪዲዮ እንድሰራላችሁ የምትፈልጉትን ፕላትፎርም ኮሜንት ላይ ጻፉልኝ። ቪዲዮ ጠቃሚ ሆነው ካገኛችሁ ላይክ፣ ሼር ማድረጋችሁን እና ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫናችሁን እንዳትረሱ። ስለተከታተላችሁን ከልብ አመሰግናለሁ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ